ለመሆኑ በባህላዊ መንገድ የሚደረገው የእንጥል ማስቆረጥ የቶንሲል ኢንፌክሽንን ይከላከላል ወይስ ለቶንሲል ኢንፌክሽን መፍትሄ ነው? እንግዲህ እንጥል ማለት በእንግሊዝኛው ዩቭላ ተብሎ የሚጠራ የሰውነት የጉሮሯችን ክፍል ሲሆን ተፈጥሯዊ ይዘቱ ጡንቻ በሙከስ መምብሬን ከቨር የተደረገ መስኩላር ቲሹ ነው። እንግዲህ ጥቅሙ ብዙ ጊዜ ከአመጋገብ ላይ ለመዋጥ ኦርደር ሊሆን ለመዋጥ ይጠቅመናል። ስፒች ለስፒች አነጋገራችንን ለማስተካከል የሚጠቅመን ጠቃሚ የሰውነት የጉሮሮ ክፍል ነው። ስለዚህ ብዙ ጊዜ ከኢንፌክሽን ጋር ኢንቮልቭድ አይሆንም። ምክንያቱም በጣም ሊምፎይድ ቲሹ የምንለው ኦርጋን ስለሌለው ብዙ በኢንፌክሽን አይጠቃም። ነገር ግን አንዳንዴ ከጎንና ከጎን ያሉት ሁለቱ ቴንስሎች ሲቆስሉ አብሮ የመቁሰል ኦር አብሮ የማበጥ ቴንደንሲ ሊኖረው ይችላል እንጂ በራሱ እንጥል ምንም አይነት ኮንትሪቢሽን የለውም። ስለዚህ እንጥል ማስቆረጥ ከጥቅሙ ይልቅ ጉዳቱ ያመዝናል ማለት ነው። እንጥሉ የተቆረጠ ልጅ በተደጋጋሚ ትንታ ሊያጠቃው ይችላል። ምግብ ሲውጥ ሊቸገር ይችላል። አንዳንድ ቃላትን ደግሞ ለማውጣት ሊቸገር ይችላል ማለት ነው። ስለዚህ እንጥል ማስቆረጥ ከቶንሲል ኢንፌክሽን ጋር ምንም የሚያገናኘው ነገር የለም ማለት ነው። ቶንሲል ስንል እንግዲህ ቶንሲል ሊምፎይድ ቲሹ ነው። ለመጀመሪያዎቹ 2 ዓመታት እንደ ኢሚዩን ሲስተም ስለሚያገለግለን ጠቃሚ የሰውነታችን ክፍል ነው። ነገር ግን በተደጋጋሚ በሚቆስል ሰዓት በሽታ ይሆናል ማለት ነው። ያኔ ማስወገድ ሊያስፈልግ ይችላል ማለት ነው። ስለዚህ በዘመናዊ መንገድ ቶንሲሌክቶሚ ኦር የቶንሲል ኦፕሬሽን ተብሎ ይጠራል ማለት ነው። ዘመናዊ መንገድ ቶንሲሉን ከነ ሙሉ እንትኑ እናወጣለን። ያ ኮምፕሊትሊ የቶንሲል ኢንፌክሽን ለአንዴና ለመጨረሻ ጊዜ ፈውስ የሚችል ኦፕሬሽን ነው ማለት ነው። ስለዚህ ማንኛውንም አይነት የቶንሲል ቁስለትና ኢንፌክሽን ካለ ኬርላንድ አጠቃላይ ሆስፒታል በቂ ሕክምና ያገኛሉ። ኮንታክት ማድረግ ትችላላችሁ ማለት ነው።